ዛሬ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ምንድናት ይዣት የመጣኋት እኔ ጉዳይ አልቅም ምንድነው እንግዲህ ምንም ይሁን ልንሰራ ነው ማለት ነው። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ውድ የንግስትዬ ፋሚሊዎች እንዴት ናችሁ? እንዴት ቆያችሁ? እንዴት ከረማችሁ? ደህና ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው። እስኪ ላይክ እና ሰብስክራይብ እያደረጋችሁ ቤቱን ሰፖርት እያደረጋችሁ ተቀላቀሉት ማለት ነው። ዛሬ ደግሞ በቀደም ምንድን ነበር የሰራሁት? ወፍ። ዛሬ ደግሞ ምንድናት? አሞራ። ጌታ ይቅር በለኝ። አሞራ ናት፣ ዶሮ ናት። ልትጣጠብ ነው አሁን። ይሰራል። አብራችሁን ቆዩ። እሺ አሁን እንደተለመደው ታጥዋል ማለት ነው። እዚህ ጋር ሎሚ አድርጌያለሁ። አሁን ልትቀቀል አይደለ? ልትቀቀል ገንፈል ልትል ነው። አይዋ እርድ ላድርግበት ትንሽ። አዎ እቺ ነጭ የሆነችው ትንሽ ከለሯ ቀየት ይበል። ከዛ ትንሽዬ ቀረፋ፣ ከዛ ደግሞ የተወሰነ ነገር እኔ ምን አውቄ ቅመማቸውን አላገኘምር ይፍላ። ይሄ ሁሉ ነው የሚደረገው። ወራቅ ያኔ ማዕረፍ ነው። ትንሽ ይደረግበታል። ከዛ ይሰራል። አቤት የዛሬው አሞራ ደግሞ ትለያለች። እኔ ምን አገባኝ? ታውቁታላችሁ ከየት እንደሚመጣና ምን እንደሚሆን ማለት ነው። እኔ እኮ ይችልች ከላይ ላይ ማሽካክታ ቪዲዮ ስቀርጽ ማሽካክታ ነገሩን አላበዛችሁም እንዴ? አበዛችኋል። አበዛችሁ። ጨው ላድርግበት ትንሽ። አይዋ ደረጃው በዛ ሀቢብቲ እንዳትሉ ደግሞ አዲ ችግር የለውም። ልጅቷን እየሰማችኋት ነው። ጉድ እኮ ነው። ተቸገርን እኮ ጋይስ። ተሳቀቅን እኮ በገንዛ ቤታችን ጎበዝ። እና ውዶች ይሄ በዚህ መልኩ ሊሰራ ነው ካላችሁ እስኪ መጨረሻው እናየዋለን። የዛሬው ደግሞ አይቆራረጥም ወይ? ኧረ እንዳትቆራረጭ ተብያለሁ። ጭራሽ ምንም እንዳትነካ፣ ክንፏ እንኳን እንዳትነካ ተብዬ ጥብ አድርጌላችኋለሁ። ያው እንግዳችን ደግሞ እኔም በላለሁ እያለች ነው። እንግዲህ አማራ አይደለ እወዳለሁ ብላለች። ይቅር በሉኝ፣ ዶሮ ነው። ኧረ በመድኃኒዓለም ዶሮ ነው። ስቀልድ ነው። አማራ እያልኩ የምትወዱ ካላችሁ እንዳትጠሉት። ዶሮ ነው። ታውቁታላችሁ መቼም። ያው ሱፐር ማርኬት አይደል? ሱፐር ማርኬት አይደል የሚመጣው? ምን እንደሆነ እናንተ ታውቃላችሁና ዶሮ ነው። ለማንኛውም እንግዲህ ቀቅለን ከዛ መጨረሻው እናያለን። አብራችሁን ቆዩ ቤተሰብ። እየፈላ ነው። ምንድነው እዚህ ጋር ቀርታለች? እሷ ብሰይ እንጂ አብረሽ ብሰይ እንጂ መከራዋን በላች እኮ ምስኪን። አይዋ ፈጣሪ ትዕግስቱን ስጠኝ። ምን ጉድ ነው? ቆዳው ነው ግን ምን አባቷ ነው የምትመስለው? ፈጣሪ ትዕግስቱን ስጠኝ። አሜን። እየፈላች ነው ማለት ነው። ወይ ግን እኮ ሞታለች እንጂ ኃጢአት ነው የሚመስለኝ ራሱ የምር። ትንሽ ትፍላና ከዛ ትወጣለች። ቀዝቀዝ ትላለች። በጣም ግላልና ትንሽ ቀዝቀዝ ትላል። ከዛ ደግሞ ጋኔ ቅመም አድርገን እንጠብሳታለን። ወይ የፈጠሪው ስንት ጊዜ ነው የምትጠበሰው ግን? እሺ እንደተለመደው አብራችሁን ቆዩ የኔ ወዶች። ወጣች ከብረት ድስት
ወጣለች። መከራውን በላችሁ። ደግሞ ምንድነው ስታንስ ትንሽ ነው። ጉድ እኮ ነው። እንደተለመደው በሆዷ ውስጥ ወይም በዚህ በሆዷ ውስጥ ማለት ነው ታቃጥላለች። ቅመም ምንድን ነው አሁን? ቅመሙ ምንድን ነው? አሁንም ያው ሽንኩርት ነገር ሽንኩርት፣ ዝንጅብል ወዘተ የተቀመመ። ኧረ ቢ አልበላም አለች እኮ ቢማ ሀቢብቲ ሞቆሻል። ከዛ የተፈጨ ቅመምና በድጋሜ ጨው አረግበታለሁ ማለት ነው። ጨው ውስጥ ላይ ጨው አረኩበት። የምር እንደዚህ ነው የምትወደው? እኔ አላውቅም። እንደዚህ አድርጊ ብላኝ ነው፣ ግን እኔ ሙያው ኑሮኝ አይደለም። እንደዚህ አድርጋ ስትቀቅል ምስኪን ያሱሽ ተረጋጋ። ታዳሳ ጨው በያቸው እንጂ ታዲያ ዝም ብለሽ ዶሮ እንደ ጨው ትንሽ ሽንኩርት በያቸው እንጂ። ስንት ሰው እየጠበቀሽ ነው? ዛሬ እንኳን ብዙ ሰው እየጠበቀሽ ነው። አንቺ ዶሮ ለማንኛቸው እንደምትሆኝ አላውቅም። እንደተለመደው እዚህ ጋር ዘይት እናደርጋለን ማለት ነው። አይዋ ዘይት እናደርጋለን። ዘይቱ በደንብ ይግላል ማለት ነው። ወይኔ ልትወድቅ ነው። ጌታ ሆይ ይቅር በለኝ። ምን ጉድ ነው? ምን አሳቀኝ። ዘይቱ በጣም ይግሏል። እሷ ደግሞ ዋላ ስለዛ ነው የጮኸው። መድኃኒዓለም የምር እሳቱን ቀንሼዋለሁ። በደንብ ይሳይ። ምንድን ነው የምትመስለው? አንድ ተርግላ ብስለው ወይኔ ወደነ ይፋለ በስላለ ስራው ሁሉ እያሳቀኝ ነው። እዚህ ዶሮ ነገር አላችሁ እንደምትኖሩ ተስፋ አደርጋለሁ። ቤተሰብ አዎ ኑሩልኝ። መጨረሻውንም እያስ ዛሬ የምር መከራዋን አበላኋት። አናቷ ደግሞ በዚህ ያገኘው ዘይት የምር አናቷ አልበስልኝ አለ። በአናቷ ቆምኳት ማለት ነው። እግሯም ገና ነው። እግርሽም ገና ነው። ሴት ናት ግን ወንድ አላውቅም። አይዋ ጨረስ ማለት ነው። እንዳትወድቅብኝ እንዳትወድቅብኝ ወደ ዕቃ ከዛ በቃ አሁን እንብላ ማለት ነው ጋይስ፣ እንብላ። ኦኬ አይምርም? ዋው በጣም ነው የሚያምረው። ይህን ይመስላላችኋለሁ ጋይስ። ከደናል። በዚህ መልኩ ሰርተናል። እንደወደዳችሁ ተስፋ አደርጋለሁ። ሰላማችሁ ብዝት ይበልልኝ። መልካም ቆይታ። እንግዲህ ያው ወዳችሁታል አይደል? በኮሜንት